የተወደዳችሁና የተከበራችሁ የደስታ ሚዲያ ቤተሰቦቻችን እንደምን ሰንብታችኋል? በያላችሁበት ሰላም ፍቅር ትሆኑ ዘንድ ምኞታችን ነው። ሁሌም እንደምለው አሁን ላይ የሀበሻ እቃዎች፣ ምግቦች ውድ ናቸው። የሀበሻ ሰው ግን ርካሽ ሆኗል። የግድያ ወንጀል ስንሰማ አዲሳችን አይደለም፣ ጆሮአችን ለምዶታል። ድንቅ ግርም የሚለው ለሳምንት ቢሆን ነው። ለሟች ቤተሰብ ደግሞ ከማዘን አልፎ እብደትን እያስከተለ ተመልክተናል። ይህች በምስሉ ላይ የምትመለከቷት ልደት ጸጋዬ ባለቤቷ እሷንና ሰራተኛዋን ከ10 ጊዜ በላይ በጩቤ በመውጋት ህይወታቸውን አጥፍቷል። ቤተሰብም ፍትህ እያሉ ይገኛሉ። ገዳይ በቁጥጥር ስር ቢውልም የገዳይ ቤተሰቦች ግን ከሀገር ለማስወጣት ጥረት እያደረጉ ነው። መንግስት ሆይ ተከታተልልን ሲሉ ድምጻቸውን እያሰሙ ነው። ወይዘሮ ልደት ጸጋይና ባለቤቷ አብራራው ባይፈርስ እንደ ሁሉም ሰው ወደውና ፈቅደው ትዳርን መስርተዋል። ኑሯቸውን ከጀመሩ 3 ዓመት አልፏቸዋል። ልጅም ወልደው አይናቸውን በአይናቸው ማየት በቅተዋል። ታዲያ እንዲህ እያሉ ያቆዩትን ትዳር አሁን ላይ ምን ሰይጣን ገብቶባቸው ነው እንደዚህ ያደረጋቸው ያሰኛል። የጎንደር ህዝብ ደግሞ ሌላ ሀዘን ገጠመው። በቅርቡ ያችን ምስኪን ብላቴና በአዛዛኝ ሁኔታ የቀበረው የጎንደር ህዝብ አሁን ደግሞ የእነዚህን ምስኪን ሁለት ሰዎች ሲሰማ ምን ሊሆን እንደሚችል ማሰብ ነው። ነገሩ የሆነው ያሳለፍነው ሰኞ ከምሽቱ 4 ሰዓት ገደማ ነው። ሚስት ልደት ጸጋዬ ሀገር ሰላም ነው ብላ ቤቷን አማን ብላ በተኛችበት ምን ተከሰተ ሳይባል ባለቤቷ ከ10 ጊዜ በላይ በጩቤ በመውጋት ህይወቷን አሳልፏል። የሷ አልበቃ ብሎት ደግሞ በቤት ውስጥ ያለችውን ሰራተኛ እሷን በወጋበት ቢላ ራሷንም በመውጋት ህይወቷን ሊነጥቃት ችሏል። ሰው እንዴት እንደዚህ አድርጎ ይጨክናል? እንዴት ያለው አለመግባባት ቢፈጠር ነው የሚለውን እራሱ ብቻ ነው የሚያውቀው። ከዚህ በላይ ደግሞ እጅግ አሳዛኝና ልብ ሰባሪው ነገር የወለዱት ልጅ ነገ ላይ እናቴ ምን ሆና ሞተች ሲል የሚሰጡት መልስ ነው። አሁን ላይ ባል አቶ አብራራው ባይፈርስ በቁጥጥር ስር ውሏል። ያም ቢሆን ግን የተበዳይ ቤተሰብና ዘመድ አዝማድ አሁንም ቢሆን በስጋት ላይ ነን ይላሉ። አሜሪካ ያሉ የግለሰቡ ቤተሰቦች እሱን ለማስወጣት ደፋ ቀና እያሉ ነው ያሉት። ፍትህ ለልጃችን፣ ፍትህ ለሰራተኛዋ ያለምወርቅ እያሉ ይገኛሉ። ሰውየውን ከሀገር በገንዘብ እንዳያስወጡትም የኢትዮጵያ ሕዝቦች ሼር በማድረግ ተባበሩን። አንዴ ካስመለጡት ምንም ማድረግ አንችልም፣ እኛ አቅም የለንም ብለዋል። መንስኤው ምንድነው በሚል ላቀረብንላቸው ጥያቄ ምንም መንስኤ የለም፣ ነገር ግን ከሚስት ቤተሰብ ጋር ባልየው ጥሩ አልነበረም ብለዋል። እንዲሁም ያልፍልኛል ብላ ሰው ቤት የምትሰራዋ ያለምወርቅ ደሟ ደመከልብ እንዳይሆን የኢትዮጵያን ሕዝቦች ድምጽ ሆኑን፣ ተባበሩን ይላሉ። ፍትህ ለልደት፣ ፍትህ ለያለምወርቅ። የካቲት 12 2017 ታማሚ ባለቤቱን በእንጨት አናቷን በመምታት መግደሉን ሰምተናል። ባለቤቱን ለበርካታ ጊዜ ካስታመመ በኋላ ባለመዳኗ የተሰላቸው ባል አናቷን በመምታት ህይወቷን አጥፍቷል። ከገደላት በኋላ ቤቱንና አስክሬኑን ለማቃጠል ሲሞክር በቁጥጥር ስር ውሏል። መንግስቱ ድንቁና መስቱ ታደሱ የተባሉ ጥንዶች በትዳር አብረው ቆይተው አንዲት ሴት ልጅ አፍርተዋል። ጥንዶቹም በትዳራቸው ደስተኛ ሆነው እየኖሩም ሳለ ሚስት በተፈጥሮ ህመም በከፍተኛ ሁኔታ መታመም ትጀምራለች። ባለቤትም የቅርብ ወዳጅ ዘመድም እሷን ለማዳን ተረባርበው ነበር። ሆኖም ምንም መፍትሄ ማግኘት አልቻሉም። እሷም ከቤት ለመውጣት እንዳልቻለች የኦሮሚያ ሰሜን ሸዋ ዞን አቃቢ ህግ የተለያዩ ወንጀሎችና የነፍስ ግድያ ምርመራ ቡድን አቃቢ ህግ ዳንኤል ገልጸዋል። ባል ለማትድነው ነገር ለምን ሰቃያለው በማለት በተኛችበት በባህር ዛፍ እንጨት ጭንቅላቷን ደጋግሞ በመምታት ለሞት ከዳረጋት በኋላ በአስክሬኗ ላይ ሳር በመነስነስ መኖሪያ ቤቱን ሊያቃጥል ሲል በአካባቢው የጸጥታ አካላት በቁጥጥር ስር ውሏል። ፖሊስ ተከሳሹን በቁጥጥር ስር በመዋል የአስክሬን ምርመራ ለማድረግ የሟችን አስክሬን ወደ ሆስፒታል ልኮ አስመርምሯል። ፖሊስ የምርመራ መዝገቡን በአስክሬን የምርመራ ውጤትና በሌሎች ማስረጃዎች በማጠናከር ለአቃቢ ህግ የላከ ሲሆን አቃቢ ህግ በከባድ የሰው መግደል ወንጀል 539 መሰረት ክስ መስርቷል። የተመሰረተውን ክስ ሲከታተል የነበረው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት የካቲት 7 ቀን 2017 ዓ.ም በዋለው ችሎት ተከሳሽ መንግስቱ ድንቁ በእድሜ ልክ እስራት እንዲቀጣ ውሳኔ መተላለፉን የኦሮሚያ ሸዋ ዞን አቃቢ ህግ የተለያዩ ወንጀሎችና የነፍስ ግድያ ምርመራ ቡድን አቃቢ ህግ ዳንኤል ንጉሴ ገልጸዋል። በቅናት ተነሳስቶ የባለቤቱን አይን ያጠፋው ግለሰብ በእስራት ተቀጣ።
የባልና ሚስት ሰላማዊ ጥምረት ትዳርን ብሎም ለሀገር ከፍተኛ ተጽዕኖ አለው። ነገ ሀገር የሚሸከሙ ጥንዶችን እንዲያፈራ የሚያደርገው አንዳንድ ጥናቶች እንደሚያመለክቱት አብላጫዎቹ ሴቶች ባሎቻቸውን አንዴ ካፈቀሩ ከወደዱ በማይቀየር ዘላለማዊ ፍቅር አብረው ለመሞት ቀዳሚዎች ናቸው። ወንዶች ግን በአንጻሩ ወንድ አፍቅሮ ያገባትን ሚስቱን ልጅ ከወለደችና ቤቴ ቤቴ ጓዳ ጓዳይ ማለት ከጀመረች በኋላ የሚስቶቻቸውን በመጥራት ቀዳሚዎቹ ናቸው። እርግጥ ነው በትዳር ውስጥ ብዙ አለመግባባት ይፈጠራሉ። ሁሉ ባልና ሚስት በአንድ አይነት አስተሳሰብ እንዲያስብ አይጠበቅበትም። ያም ቢሆን ግን በሀሳብ ልዩነት አልተስማምቶ የሚመስሉ ነገሮችን ሲፈጠሩ ነገሮችን በልዩነታቸው ተስማምተው የዛሬን ትዳር አሳድሮ እንደሚያዘልቀው ነው። የወንጀል ድርጊቱ የተፈጸመው በምስራቅ ቦረና ዞን ጎሮዶሎ ወረዳ ውስጥ ነው። የዞኑ ፖሊስ መርማሪ የኮሚሽን ጽሕፈት ቤት ኃላፊ ኮማንደር በቃሉ በለጠ ለብስራት ራዲዮና ቴሌቪዥን እንደተናገሩት ተከሳሽ ዱላቶሩ የተባለው የ55 ዓመት ግለሰብ በቅናት ተነሳስቶ የ6 እናት የሆነችውን ባለቤቱን በቢላ ግራ አይኗን በመውጋት አይኗን አጥፍቶታል። ተከሳሹ በትዳር ከባለቤቱ ጋር በርካታ ዓመታትን አብረው ያሳለፉ ሲሆን ታኅሳስ 5 ቀን 2017 ዓ.ም ከሌሊቱ 6 ሰዓት ተኩል ላይ ከተኛበት ተነስቶ በእንቅልፍ ላይ ያለችውን ባለቤቱን በቢላ በመውጋት አይኗን ማጥፋቱ ተረጋግጧል። ተከሳሹ በ6 ልጆቹ እናት የትዳር አጋሩ ላይ ይህን ድርጊት ሊፈጽም የቻለው ባለቤቱን በመጠራጠሩና በከፍተኛ ቅናት ስሜት በመነሳሳት መሆኑን ለፖሊስ በሰጠው ቃል ማረጋገጥ ተችሏል። ፖሊስ የድርጊቱ ፈጻሚ በቁጥጥር ስር በመዋል ተጎጂዋን ወደ ሆስፒታል የላከ ሲሆን በተከሳሹ ላይ አስፈላጊውን የምርመራ መዝገብ በማጣራት ከሆስፒታል ያገኘነውን ማስረጃ በማከል የምርመራ መዝገቡን ለአቃቢ ሕግ ልኳል። አቃቢ ሕግ በወንጀል ሕግ ቁጥር 555 ንዑስ አንቀጽ ታስቦና ታቅዶ የሚፈጸም ከባድ የአካል ጉዳት ማድረስን ወንጀል በመጥቀስ ክስ መስርቷል። ክሱ ሲከታተል የነበረው የምስራቅ ቦረና ዞን ከፍተኛ ፍርድ ቤት ጥር 28 2017 ዓ.ም በዋለው ችሎት ተከሳሽ ዱላና ቴሳ ሮባ በ6 ዓመት እስራት እንዲቀጣ የተወሰነበት መሆኑ ኮማንደር በቃሉ በለጠ ጨምረው ተናግረዋል። ይህ ደስታ ሚዲያ ነው። ደስታ ሚዲያ የተለያዩ ትኩስ ዜናዎችና መረጃዎችን ወደ እናንተ የሚያደርስ ሲሆን ደስታ ሚዲያን ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። እናመሰግናለን።